Cool. ቴንክ ዩ በጣም አመሰግናለሁ። አሁን አንተ ወቅት እዚህ በማዕከላዊ የኢትዮጵያ ክልል ላይ ተወልደን በደቡብ አፍሪካ ላይ የምንኖር ልጆች በምንችለው ከሱ ጋር ሆነን አንዳንድ ስራዎችን ለመስራት መሞከራችንን ያው ዶክተር ያውቀዋል። በመቀጠልም ሞር እንደውም ይሄ መጽሐፍ በአማርኛ ተተርጉሞ በተለይ ለኛ የአንስቴሮቻችንን ቋንቋ በደንብ ለማንችል ሰዎች ማንነታችንን በተመለከተ ተግባብተን አውቀን በጠራ እውቀትና በጠለቀ እውቀት እንግዲህ ከቤተሰቦቻችን ጋር የህይወትን ጉዞ ለመቀጠል እንዲያመችን ይህ መጽሐፍ በአማርኛ ተተርጉሞ ይቅረብልን ብለን ያልነው። እንደውም በጣም ትልቅ አድናቆትና ክብር አለኝ። እኛ በደቡብ አፍሪካ ላይ አሁን ያለን ቤተሰቦች በእውነት በጣም እንግዲህ ይህንን ዌልካም ነው የምንለው። እኛ መጽሐፍ ግዢውን በጣም በማስ ደረጃ እንፈልገዋለን እዚህ ያለን ብሎም በማዕከላዊ ኢትዮጵያ ክልል ላይ ቤተሰቦቻችን ወንድሞቻችን በብዛት ባሉበት እንግዲህ ሰፊ ህዝብ ነው ያለው እዛ ጋር። እኛ በቁጥር በዚህ ሰዓት ትክክለኛውን ዳታ ሰርተን ይሄን ያህል ብለን ባንልም በሚሊዮኖች የሚቆጠሩ የአርሲሲ ኮማንዶ ልጆች ማዕከላዊ ኢትዮጵያ ክልል ላይ አሉ። እዚህ ደግሞ ደቡብ አፍሪካ ላይ በጣም በሺዎች የምንቆጠራለን። እያንዳንዳችን ይሄንን መጽሐፍ በጣም በብርቱ እንፈልጋለን። እኔ ፐርሰናሊ ይሄን አደርጋለሁ ብዬ መሳሳት አልፈልግም። ነገር ግን ምናልባትም ከዚህ እንግዲህ መድረክ ባስቲያ እኔ በሚያስፈልገው ማስተባብረውም ህዝብ አለ። ባይዘዌ የማዕከላዊ ክልል የደቡብ አፍሪካ ላይ የሚኖረውን የአርሲሲ ኮማንዶን ህብረት የማስተባብረው እኔ ነኝ። ከኔ ጋር አብረው በቦርድ ደረጃ የሚያስተባብሩ ጓዶች አሉ፣ ህዝቤ አለ። ተነጋግረን በአንድ ላይ የምናደርገውን ነገር ለማድረግ እኛ አስፈላጊ ሆነ አፕሮች ምናልባትም ከዚህ ከመድረክ ባስቲያ ብናደርግ ደስ ይለኛል እላለሁ። አመሰግናለሁ። ቴንኪው አመሰግናለሁ ደገፈ። ሌላ ቦንሳ እስቲ ሌሎቹ አሉ? ኤልያስ ያው